ሴት ልጅ ጥበበኛ ናት ይባል የለ አባባልን በገሃድ ለገሃዱ ዓለም ያሳየች የዘመናችን ምርጥ ሴት ብያታለሁ። ሴት ሁኚ ጎዳናዬ ከብዶኛል በጣም ሴት ሁኚ ብቻዬን ያለ ማንም ሰው የተወደዳችሁና የተከበራችሁ የዚህ ቻናል ተከታታዮች፣ ይህ ቻናል አዲስ ነው፣ ለመጀመሪያም ጊዜ ቪዲዮ ሰራበት ነው። ወደ መጣሁበት ጉዳይ ስመለስ ይህችን ልጅ አይቶ አለማድነቅ ንፍገት መስሎ ታየኝ። እናም የበኩሌን አድናቆቴንና የተሰማኝን አስተያየት ለመናገር ነው የመጣሁት። ይህች ሴት በዚህ ሰዓት ሁለት ነገር ያስፈልጋታል ብዬ አስባለሁ። የመጀመሪያው ፍትህ፣ ያለ አግባብ ያጣችው ልጅነቷ፣ ያለ አግባብ ያጣችው ጤንነቷ፣ ያለ አግባብ የተንከራተተችው ድካሟ አሳስቧችሁ የፍትህ አካላት ትክክለኛዋን ፍትህ ታገኝ ዘንድ እንደ ማንኛውም ግለሰብ የተሰማኝ እናገራለሁ። የግል አስተያየቴ ነው። ፍትህም እንደምታገኝ ተስፋ አለኝ። ሁለተኛው የህግ ከለላ ያስፈልጋታል። ምክንያቱም በዙሪያቸው አብሮ እያለ እሷን እንደ ጎዳት የሚያውቁ ብዙ ጓደኞቹ ደብቀውት እንደኖሩ እሷ ራሷ ተናግራለች። ስለዚህ መጀመሪያ የእሷ ጉዳት መስሎ ሳይታያቸው እሱን ደብቀው ያኖሩ አሁን እሱ ሲታሰር እሷን አይጎዱም ብሎ ማሰብ ሞኝነት መስሎ ስለሚሰማኝ የህግ ከለላ ቢደረግላት ጥሩ ነው ብዬ አስባለሁ። ሁለተኛው ቤተሰቦቹ ከእሷ አንደበት እንደሰማነው ከሆነ የእሱ ቤተሰቦች እሱ እንደጎዳት ስትነግራቸው ዞር ብለው ያላዩት፣ ነገር ግን ልጃቸው ሲታሰር በገንዘብ ተደራድረው ሁሉ እርቅ እንድትፈጽም ሲጎተጉቷት እንደነበረ ተናግራለች። ስለዚህ ልጁ ብቻ ሳይሆን የእሷ ስጋት ቤተሰቦቹና ጓደኞቹም ጭምር እንደሆኑ የግል አስተያየቴን አሁንም መናገር እፈልጋለሁ። አዎ ብዙ የፍትህ አካል አሉ፣ ይህንን መረዳት ያቀታቸዋል ብዬ አላስብም። ነገር ግን እንደ ቀላል ሊታይ የሚገባው ኬዝ እንዳልሆነ የበኩሌን መናገር እፈልጋለሁ። በስተመጨረሻ ጥበበኛን ሴት ማን ያገኛታል ያለው ጠቢቡ ሰለሞን የዚችን አይነት ሴት ነው። ህመሟ ህመም ሳይመስላት፣ ረሃቧ ረሃብ ሳይመስላት፣ ድካሟ ድካም ሳይመስላት፣ ስቃይዋ ስቃይ ሳይመስላት ለቤተሰቦቿም ለጓደኞቿም ለሀገርም ለራሷም ፍትህ ስትል ያን ሁሉ ደክማለች። የድካሟ ውጤት ግን ልታገኝ ግድ ነው ባይነኝ። ስለተከታተላችሁኝ አመሰግናለሁ። ቀጣይነት ያለው እንደነዚህ አይነት ቪዲዮዎችን የግል አስተያየታችን የምንሰጥበት ቻናል ነው። ይህን ቻናል ወደፊት የሚለቀቁ ቪዲዮዎች እንዲደርሷችሁ ላይክ እና ሰብስክራይብ ማድረግ እንድታግዙኝም ጭምር